بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد يقول الله عز وجل في محكم تنزيله يا أيها الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض ومن يتولهم منكم فإنه منهم وقال الله ولو كانوا يؤمنون بالله والنبي وما أنزل إليه ما اتخذوهم أولياء ولكن كثيرا منهم فاسقون إلى الله سبحانه وتعالى إن أنت كلب يمناتشو إلى الله سبحانه وتعالى لا تتخذوا اليهود والنصارى أيهودنم نصارانم أتيازو أولياء وداج أدرقاتشو أتيازو إلى الله سبحانه وتعالى كفلون وداج أدرقاتشو هندتيزو كفلاتشو كفلون وداج أدرقاتشو هندتيزو إلى ومن يتولهم منكم كنانت نسون وداج أدرقو يازا فإنه منهم السوء كساتشون ميمدبو إلى الله سبحانه وتعالى كالله بلاي مان مكاري الله كالله بلاي مان نقاري الله الله እንደዛ ያለን ነው እኛ ወሃቢዮች አይደለንም ማለት ነው ወሃቢዮች ይያላችሁ እንደምትሞግቱት ማለት ነው وقال الله ولو كانوا يؤمنون بالله والنبي እውነት በአላህና በነብዩ የሚያምኑ ቢሆኑ وما انزل اليه ወደሳቸው በተወረደው ቁርአን የሚያምኑ ቢሆኑ متخذوهم باليازو نبر ايزم نبر الى الله سبحانه وتعالى اولياء وداج አድርገው አይዙም ነበር ማለት ነው ኢዘን ወዳጅ አድርገው ያዙት ምንድነው በአላህና በመልእክተኛው ወረሳቸው በተወረደው ቁርአን በትክክል ስላላመኑ ነው ማለት ነው በአላህና በመጨረሻው ቀን በነብዩ አለይሂ ሰላቱ ወሰለም ያመነ የአላህን ጠላት ወዳጅ አድርጎ በፍጹም አይዝም ማለት ነው ولكن كثيرا منهم فاسقون ነገር ግን ብዙዎቹ ከነሱ ፋሲቆች ናቸው ካፊሮች ናቸው ማለት ነው فإذا كان الرجل يوالي أعداء الله بقلبه كان ذلك دليلا على أن قلبه ليس فيه الإيمان عند سو يا الله انتلات وداج አድርጎ ከያዘ ይህ ምን ይጠቁማል ማለት ነው በቀልቡ ላይ በሽታ እንዳለ ኢማን እንደሌለው ያመለክታል ማለት ነው እንዴት አድርገ የአላህን ጠላት አንተ ወዳጅ አድርገህ ትይዛለህ ማለት ነው የአላህን ጠላት ወዳጅ አድርገህ አትይዝም እውነት የአላህ ወዳጅ ብትሆን ኑሮ ማለት ነው እንደሚታወቀው ይመርገነቴ ወይም ተቀዳሚ ሙፍቲ ብለው ራሱንም ሆነ ሰዎች የሰቀሉት ማለት ነው ሞቷል ማለት ነው ሰሞኑ እና በዛ በሞቱ ላይ ብዙ ነገር አየን እየታየም ነው ያለው ማለት ነው እያለቀሱለትና እንደዚህም ደግሞ እያሽቃበጡለት ያሉት ሙስሊሞች አይደሉም ማለት ነው በብዛት ጋሊበን ማለት ነው ወኢነማ ምኖች ናቸው ኩፋሮች ናቸው ማለት ነው ነሳራዎች ናቸው አባታችንን አጣን ይያሉ ያሉት ማለት ነው ይሄ ምን ይጠቁማል ባረከላሁ ፊኩም ይሄ የሚጠቁመው የአላህን ጠላት ወዳጅ አድርገው ይዘው እንደነበረ ይሄ አንድ ጠቋሚ ነው ማለት ነው ከሳቸው ዲፋዕ ያደረጉላቸው ነው ኩፋሮች በል ነሽር ያደረጉ ያሉት ከሙስሊሞች የበለጠ والله በጣም የሚገርም ነው ማለት ነው እነዚህ ኩፋሮች ናቸው ማለት ነው የራሳቸውን ቅዳሴ በሚለቁበት ቻናል የሳቸው ከጧት ጀምሮ እስከ ማታ ድረስ የሳቸውን የሀዘን መግለጫ የሳቸው ምንነት
ወሃቢያ ያሉ ደግሞ እያጋጩ የአህሉ ሱና ወልጀማዓዎችን ንግግር እያመጡ ሲያጋጩ ነበር ማለት ነው። ይሄ ምን ይጠቁማል ማለት ነው? ወዳጆቻቸው እነማን እንደነበሩ በግልጽ ታውቋል ማለት ነው። ይሄ ለኛ ገሪብ አይደለም፣ ምናልባት ላልተገለጸላቸው ሊሆን ይችላል እንጂ ይሄ ግልጽ ነው። ምክንያቱም ይሄን ባያደርጉም በቂያስ አይደለም እኛ የምንሄደው፣ በቂያስ የሚያዝ አይደለም። እሳቸው ኩፋሮች ወደዷቸው ይሄ ስለሆነ ነው ብለን በቂያስ አንሄድም። ምክንያቱም ግልጽ የሆነ ከራሳቸው ንግግርም ስላለ ሰዎች እሳቸው ዘንድ ስጁድ እያደረጉ በአካላችን በእያየን ስለሆነ አኺር ላይ አሁን ሊሞቱ አካባቢ የተደረገ ትልቅ የሽርክ ድርጊት ተፈጽሟል ማለት ነው። ያንን የሽርክ ድርጊት አንድም ያወገዘም የለም ከነሱም ሆነ እሳቸውም የሰማንላቸው ነገር የለም ማለት ነው። ለብዙ ሰዓት ተደፍታ እግራቸው ላይ ስጁድ እንዳደረገች ተመልክተናል። ስለዚህ ተግባር አንድም ያወገዘ የለም ማለት ነው። በል ራዲ ናቸው ማለት ነው። ወደውታል ይሄን ተግባራት። ኢብኑ አልቀይም ረሂመሁላህ ተዋጊቶች ብዙ ናቸው ይላል። ከነዚህ ውስጥ አምስቱ ዋና ዋናዎቹ ነው ይልና ከአምስቱ ደግሞ ومن عبد وهو راضي له የተመለከ ነው እሱ ፍላጎት እያለው እየወደደ ማለት ነው። ሲያመልኩት የሚወድ ከሆነ ይሄ ከጠዋጊቶች ነው ይላል ኢብኑ አልቀይም ማለት ነው። ኢذن السجود لغير الله شرك اكبر ትልቅ ከእስልምና ከሚያስወጡት ከትላልቅ ሽርኮች ናቸው ማለት ነው። ሽርክ አልአክበር ናቸው ማለት ነው። السجود لغير الله شرك أكبر مخرج من الملة كأسلمنا የሚያስወጣ የሽርክ ተግባር ነው ማለት ነው። ወይደን የራሳቸው ንግግር ብዙ አለ። የሳቸው ተቆጥሮ የሚዘለቅ አይደለም። የኩፍርያ ቃላቶች ብዙ አሏቸው ማለት ነው። እኛ ሰው ስለሞተ አንደሰትም። አንዳንድ ሙስሊም ተብዮች እንደሚሉት እስቲህዛ ማሾፍ በሞታቸው ማሾፍ ይሄ አይፈቀድም። ይሄ አንድ የሚወገዝ ነገር ነው ማለት ነው። አንድ ሰው ስለሞተ በሶሻል ሚዲያ ቁም ነገር ለማይሰጥ ነገር በሞት ማሾፍ አይቻልም ማለት ነው። ምክንያቱም ዒልሚያን ከሆነ በመነጋገር ይቻላል። አማ ዝም ብሎ ለቲፎዞ አላህ Subhanahu Wa Ta'ala ሞት በሁላችንም ላይ አለ ማለት ነው። ይሄንን በሞት ማሾፍ ማላገጥ አይቻልም ማለት ነው። ይሄንንም አንደኛ ወደ ለሙስሊሞች አይብ ለማውጣት መንደርደሪያ በር ሙሽሪኮች ይሄንን ማነው ኩፋሮች ይሄንን ምን ያደርጉታል ማለት ነው? አይብ ለማውጣት ትልቅ በር መክፈቻ ነው ማለት ነው። ስለዚህ ሙስሊሞች ከእንደዚህ አይነት ነገር ሊቆጠቡ ይገባል ማለት ነው። ዒልሚያን ከሆነ መነጋገር ስለሳቸው ምንነት ከሳቸው ማስጠንቀቅ ሰዎች የሳቸውን ተግባር እንዳይሰሩ መበየን ይሄ ምንም ችግር የለም። ከዛ ውጭ ግን የአገላለጽ ችግር አለ። እዛ ይሄ ነገር ቢስተካከል ጥሩ ነው ማለት ነው። ይሄ አይፈቀድም። እኛ ማንም ስለሞተ የምንደሰት አይደለንም። ግን ሂዳያ ሳያገኙ መሞታቸው ይሄ ሊያሳዝነን ልንቆጭን የሚገባ። ነብያችን አለይሂ ሰላቱ ወሰለም ለኩፋሮች ያዝኑ ነበረ። ለምንድን ነው የሚያዝኑት? ሂዳያ ሳያገኙ መሞታቸው ያስጨንቃቸው ነበር ማለት ነው። እሳት ውስጥ መግባታቸው ያሳስባቸው እንትን ያስጨንቃቸው ነበር ማለት ነው። የሚደሰቱ አልነበሩም። ስለዚህ ረሂመሁላህ ማለት ይቻላል አይቻልም? አይቻልም። لأنهم
يشركون بالله بالله ያጋራሉ ቁቡርይ ናቸው ማለት ነው አይፈቀድም رحم الله ማለት አይቻልም طيب እዚህ ጋር تعليق ማድረግ ይፈልጋሉ ኩፋሮች ማለት ነው hatta ለሞተ ሰው እንኳን ይማረው ማለት አይቻልም ይላል እናንተ መጀመሪያ እኛ እስልምና ውስጥ ገብታችሁ ዝርዝር ከመናገር በፊት መጀመሪያ እስልምና መቀበል ይቀድማል ከዛ በኋላ ይሄ እንዴት እንደሆነ እዛው ውስጥ ትማራላችሁ ታገኙታላችሁ ማለት ነው መጀመሪያ ሰውን ከማምለክ ወደ አላህ ግዑዝ ከማምለክ አላህን ወደ ማምለክ ጥሪ እናደርግላችኋለን ይሄንን መጀመሪያ ከተቀበላችሁ በኋላ ነው የሚገባችሁ ይሄ የምትማሩት ማለት ነው ወኢላ መጀመሪያ ትልቁ እንትን ችግር ያለባችሁ ከአላህ ውጭ እያመለካችሁ እዚህ ጋር ስለ እስልምና ተዕሊቅ